ቁጭ በሉ አንተ ቆይ ኋላ ነው የምትበላ ብለው ወደ መጋረጃ ወስደው የሚያበሉት አለ። በዚያ ወስደው የሚጥሉለትም አለ። ተመስገን ነው የአዲስ አበባ ሰርግ ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ገና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታቸውም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም ማለት የታወቀ ነው በእውነት ማለት። ገጠር ደግሞ በስላሴ እያለ ነው የሚያበላ በስላሴ አፈር ሰውን እያለ ማለት ነው። ይህ እውነቱ ማለት አሁን እናንተ በትኬት ነው ሰርጉ ተመስገን ነው ያንን የማያጥፋው ደግሞ ማለት ነው። አሁን ወደ ጉዳያችን እንመለስና ለሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማላችሁ። ብዙ ጊዜ ሴቶች ሰራተኛ አትወዱም አሉ ነው እንግዲህ ማለት ሰውየው ኧረ ይህች ልጅ እባክሽ ትረፍ ካለ እሷ ናት ሚስት እኔ ትራ ይላል። አንዳችሁ ይህችን ግዛለት ካለ ምንድን ነው ምን አሰብክላት እንዴ ትላላችሁ የምትሉ በእውነት እህቶቻችሁ አይደሉም? እናንተ ከሰው ቤት ብትሆኑ ኑሮ የሚሰማችሁ ታውቃላችሁ። በእውነቱ ማለት እንደ ሰው እንድታስቡና ስለ ያው እግዚአብሔር ብላችሁ እኔ ሰራተኞቻችሁን እንደ ልጆቻችሁ እንድታዩ ነው የሚፈልገው። በእውነቱ ማለት አትበድሉ። የእግዚአብሔር ፍጡራን ናቸው። ባሪያውና በአምሳሉ የፈጠራቸው ናቸው። አተው ነው እንጂ እንደናንተ ደግሰው መብላት አጊጠው ቤተክርስቲያን መሳም ይፈልጉ ነበር። ይህንን እንድታስቡ ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋራ ይሁን እና አጋር አጋር የማናት? የአብርሃም ሰራተኛ ናት። ሚስቱ ሳራ ናት። እናታችን ሳራ የወንጌል ምሳሌ ናት። አጋርም በአቅሟ የኦሪት ምሳሌ ናት። ስለዚህ አጋር ሳራ ልጅ መውለድ በተሳናት ጊዜ መካን ስትሆን ከሰራተኛ የወለድ አለችው። አብርሃም ደግ ነው ይሻል ተወለደ። ደግሞ አንዳንድ ሰው ደግሞ ሲያገኝ ይበጠብጣል። ደግሞ አገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘች ዕለት። እናንተ ጅል ሴት አይደላችሁ፣ ጅሊቱን ነው ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘች ዕለት፣ ባለጌ የተሾመ ዕለት፣ ጅል ሰው ገንዘብ ያገኘ ዕለት አገር ይታመሳል። እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በመሬቷ ላይ ደግሞ መኩራት ፈለገች። ይሄ ደግሞ የመሰራተኞች ችግር ነው። መኩራት ደግሞ ጀመረች ማለት ነው። እዛ ስትኮራ ልጅ ሰወለደች። ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማህፀን ከፈተ። ሳራ ደግሞ ልጅ ወለደች። የሁላችንም ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣች። አይ የኔ ልጅ ከባሪያይቱ ልጅ ጋር አይጫወትም አለች። ደግሞ ወዲያ ተወሰደልኝ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃም ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለ? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛ ይልቅ። ያ ማለት ደግሞ ሴቶቹ ሰራተኞቻቸውን እንዳውሬ ይግረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት። ወንጌልን ስማት ማለት ነው። የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣታል። አጋርን አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት። ወደ ምድረ በዳ ለቀቃት። ምን ትሆናለች አለው አብርሃም። እግዚአብሔር እኔ መግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳር ጠብቅ፣ እሷን አስወጣታል። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት። ይህን ታውቃላችሁ አይደለም? አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎል ለምሳሌ ይቅር ነው አንቺ እንግዲህ እድልሽን ኑሪ ለፋውልሽ ታውቂያለሽ። እንግዲህ አንቺ ራስሽ ምስክር ነው። እንግዲህ ምን ላድርግ እንግዲህ እኔም የእድሌን አንድ ሴት ይኑር ነው የሚለው ደግሞ ማለት ነው። ሴቷም እንደዚያው ማለት ነው። መቼም የማትሰለች ሳይሰጧት የምትሰጥ እናት ነው። ታዲያ እናት ስለሆነች ተመልከቱ። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እና ምን አደረገች መሰላችሁ? አይ እሷም ውሃ ጠምቶታል። ልጄ ውሃ ጠምቶት በውሃ ጥም ከምሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳታጠባው ምግብ የላትም፣ ጡት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም። ልጇን ራቅ አድርጋ ስታለቅስ
ከዚያ በኋላ ወፀዋ መልአከ እግዚአብሔርም ሰማይ የእግዚአብሔር መልአክ ከወደ ሰማይ ጠራት። ጠርቶም አጋር ሂጂና ልጅሽን አንሺው አለ። ሂጂ ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልን የውሃ ምንጭ አሳያት። አሁን በሉ ጥሩ ነው ለቅዱስ ገብርኤል በሉ። በኋላ ለቅዱስ ገብርኤል ሲያሳያት ውሃ አሳያት። ልጇንም ከሞት ጠበቀላት፣ ውሃም አሳያት። አብርሃም የሰጣት ከረጢት የሚያልቅ ነበረ። ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነበር። ያ ውሃ መድኃኒዓለም ነው። ቅዱስ ገብርኤል ያሳያት የውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው። አጋር ይዛው የተሰደደቻት ኦሪት ያቺ የተቃጠለች አቅማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቀው ውሃ ግን ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን ግረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራት ዓይኗ ተከፈተ። ቅዱስ ገብርኤል የጠራቸው ልጆች ሁሉ ዓይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። በእውነት ማለት ነው። ግን የሚገርም ብሩህ አእምሮን የሚሰጥ የዓይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም እንበል ሁሉም ቢናገሩት ሆድ ባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም፣ አውቃለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያደርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ መላለ ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኒዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መልአካችን ቅዱስ ገብርኤል ነው። ጠብቁ። ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤል ትነግራቸዋል አይሻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩህሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ እሱን የዚህ አለ ትማሩታላችሁ። እኔ ብቻ አይደለም፣ ቤተክርስቲያን ማህፀኗ ለምለም ነው። ከኔ ትልልሻሉ ሊቃውንት አሏት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉ ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ መላእክትን ማክበር ደግሞ እግዚአብሔር ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ መላእክትን መድፈር እግዚአብሔር መድፈር። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉ የተጠቀሰለት በሐዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የቀረጡት?
የኢትዮጵያ ሄኖክ ብለው የጠሩት ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየን የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መላእክት ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? አምስተኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑ። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁ አመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔር ብቻ ግን ለምኑ።